መፍትሄ ገና ለመለማመጥ ላለበት ህይወት ስለ ልጄ ማውራት ይከፋኝ። በማያገባችሁ ነገር አትግቡ። ሁላችሁ እሷ ዛሬ እንደዚህ ያልቅሳ ነው አይደለ? እውነቱን ልንገራችሁ አይደለ? ስተትሽን ሳይ ነው መቃወም የጀመርኩት። ሊያ ናት፣ እቺ ሊያ ናት። ማስመሰል አትችልም። ጋይስ ዛሬ ሄሊኮፕተር ጋር ለወጣ ነው። ወጥቼ አላውቅም። ለመጀመሪያ ጊዜ ነው የምወጣው። ተከታተሉኝ። እንደናው ጀማው ዘጎባዞች ጋሻ እባካችሁ ይህን ቪዲዮ እንግዲህ ሼር አድርጋችሁ ለጃኒ አድርሱልኝ። ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች እንዴት አላችሁልኝ? እኔ በጣም ደህና ነኝ። ፈጣሪ የተመሰገነ ይሁን። እንግዲህ መግቢያው ላይ እንዳያችሁት አሁንም በሌላ ቪዲዮ ወደ እናንተ ተመልሻለሁኝ ከጃኒና እንግዲህ ከሄለን ጋር በተያያዘ ነው እንግዲህ የዛሬው ቪዲዮአችን የሚሆነው። ሄለን ድጋሚ ማልቀስ ጀምራለች። ከዚህ ቀደም ከባለሀብቱ ወርቁ አይተነው ጋር ግጭት መግባቷና ከዛ ጋር በተያያዘ ስታለቅስ ነበረ። ክስም እንደተመሰረተባት ያው በርካቶቻችሁ ሰምታችሁ ይሆናል ብዬ አስባለሁኝ። አሁን ደግሞ እንደ አዲስ ሶሻል ሚዲያ ላይ ወጣ ማልቀስ ጀምራለች። ከዚህ ጋር በተያያዘ ቪዲዮ የማደርሳችሁ ይሆናል። ከጃኒም ጋራ በተያያዘ እንግዲህ ከሰሞኑ ዱባይ ስለ ህይወቷ ከተናገረች በኋላ በተለይ ሊያሸው አንዳንድ ትችት ማቅረብ ጀምራለችና ከሱ ጋር በተያያዘ አሁንም ሰዎች ትችታቸውን እያቀረቡ ይገኛሉ። እንግዲህ አብራችሁን የምትቆዩ ከሆነ እነዚህን ቪዲዮዎች ለእናንተ የማድረሳችሁን አለ። አዳዲስ ቤተሰቦች እንግዲህ ቻናላችን ተቀላቅላችሁ ከሆነ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮ ላይክ እያደረጋችሁ ጀምሩስ። ቀጥታ ወደ ቪዲዮአችን እንገባለን። በመጀመሪያ ከሄለን እንጀምር። ሄለን እንደ አዲስ ማልቀስ ጀምራለች። ምኛችሁ ስለ ልጅ ነገርኳችሁ። አንድ ቀን ሚዲያ ላይ አውርቼ ባላውቀው ልጅ ነገርኳችሁ። ይሄ መፍትሄ ገና ለመለማመጥ ላለበት ህይወት ስለ ልጅ ማውራት ይከፋኝ። አባቴ ምን እንደሆነ ታውቃላችሁ? ወዱ ከአንጀቱ ጋር ተጣብቆ እንጀራ በሚጥሚጣ እየበላ ቤተክርስቲያን የሚውል አባት ያለኝ። እኔ ከስራ ስለቀረሁኝ ያንተ ሀብት በምን ያክል ጨመረ፣ ያንተ እንቅልፍስ በምን ያክል ጨመረ አይነት ነገር ባልች እስኪ እሷ ያለችው ላስደምጣችሁ። አንተ ሀብትን እያካበትክ እኔ ካለኝ ጉሮሮ 3 ቀን 2 ቀን ከስራ መቅረት ደሳለ ምን ነው? ስታቲስቲክ ላይ ተጨመረ ሀብት ደረጃ ስንት ደረሰ? ስንት ደረጃ የኔ ሀብት ያንተ ሀብት እኔ እየዘቀጥኩ ለአንተ ስንት ደረጃ? እንቅልፍ ስንት ፐርሰንት ጨመረ? እድሜ ስንት ቁመት ስንት ጀመረ? ስንት ጨመረ? አይደል? የእናንተ ዓላማ ከሰሜን ውጪ ሰዎችን ስታስለቅሱ ለእናንተ ታርጌት ናቸው። ለዛ ገብቷል። አንድ ነገር ልንገርህ፣ እኔ ብሞት ብቻዬን ነው የምሞት። እናቴ ታሪኬ እንደሚሞት ነው ነገር ታሪኬ ይሞታል። ሰው እንደሚጠፋብን ነገር ብር ደግሞ ዩስ ካላረክበት ወረቀት ብቻ እንደሆነ ነገር አቃጥለት ነው ቆል ነው ማለት የውት የልጅ ሀቅ ብቻ እኔ ጸብን ወደ ፍቅር ነበር የቀየርኩት። ግን ያጉል ምን አቀርና ያልገባኝ ነገር እኔ ለካ የሰሜን ሰው አይደለሁ። እናንተ የምታፈቅሩት የምትወልዱት ከሰሜን ሰው እንደኔ አይነት 2 ቋንቋ 3 ቋንቋ ተነጋገሪ ከምስራቅ ሰው ምን ጉዳይ አለዎት? ሙድ ከመያዝ ውጭ ገብታችኋል? ያ ልብ ከማንጠልጠልና እኔ እንደዚህ ነኝ ተብሎ እንዲህ ቁጭ ብሎ ሙድ ከመያዝ በስተቀር ገብታችኋል? እኔ እንደ ሰው ነው ያናገርኳችሁ። እንደ ሰው ነው ስለናንተ ያሰብኩት። እናንተ ግን እንደ ክልል ያሰባችሁት። እኔ የሚያናድደኝ በጣም ይሰማኝ ስለ አባቴና ስለ ልጄ የተናገርኩት ያ ነው። እንደዚህ ሁሉ ያስዋሰኛል። ድንገት ሳር ቤት እንኳን ቢኖራቸው እጃቸውን ዘርግተው የሚቀበሉኝ ቤተሰብ አለ። ክልል የሐረር ህዝብ አለ። ንጹህ ልብ አላቸው። ንጹህ መኪና ቢኖራቸው እስኪ ንጹህ መኪና ውስጥ እንደምትቀበሉ አያቸዋለሁ። ያው እንግዲህ እኛ ሶሻል ሚዲያ ላይ ያለውን ነገር ነው እያንዳንዱን ነገር የምናየው። ምናልባት እንግዲህ ከክሱ ጋር በተያያዘ ጊዜ ምናምን ይፈልጋል ይመስለኛልና ከስራ ጋር በተያያዘ ትንሽ የተመቻቸላት አይመስለኝም እያለች ነው እንግዲህ ሐሳቧን እየገለጸች የምትገኘው። ከባድ ነው ብቻ ግን አንዳንድ ጊዜ የሆነ እንትን አትግቡ፣ እንደዚህ አይነት ነገር አይጠማችሁ። አፋችሁን በቃ በተለይ ለመልካም ነገር ተጠቀሙ። በተደጋጋሚ እንደምለው ማለት ነው። ካፋችን ሁሉ ጊዜ መልካም ነገር ቢወጣ ከኛ ምንም የሚቀነስ ነገር የለም። እኛ እንጠቀምበታለን እንጂ እና ልክ እንደዛ ነው እያለች ያለችው። አንዳንድ ጊዜ እኔ እንጃ ሄለን ደግሞ እንድት ነው ብላችሁ እሷን መገመት ይከብዳል። ከዚህ ቀደም ቅርብ ጊዜ ቪዲዮ ሰርችላችሁ ነበርና ይሰጣችሁን እያንዳንዱን አጀንዳ እናንተ ታራግባላችሁ እንጂ እየተወንኩባችሁ አይነት ነገር ስትል ነበረ። ስለዚህ በአንድ በኩል ምናልባት አሁንም እየተወነች ነው ልትሉ ትችላላችሁ።
ምክንያቱም አብዛኛው ውሸት ነው። እኔ ስክሪፕቱን ሰጣችኋለሁ እናንተ ታራግቡታላችሁ ስትል ስለነበረ ማለት ነው። ስታለቅስ ምናምን ስታዩ ደግሞ የሆነ እውነት ያስመስላል። ብቻ እንግዲህ እውነቱን የምታውቀው እሷና ፈጣሪ ብቻ ነው። ከዚሁ ጋራ በተያያዘ ግን ሰዎች ሐሳብ ምክር እየሰጧት ነው። በተለይ ጂጂ ሐሳብ አጋርታለች። እስኪ እሷ ያለችው ላስደምጣችሁ። በማያገባችሁ ነገር አትግቡ። ይላችሁ እሷ ዛሬ እንደዚህ ያልቅሳ ነው አይደለ? እውነቱን ልንገራችሁ አይደለ? እውነቱን ልንገራችሁ አይደለ? ያ እሷ አለቀሰች። በዛ ሰዓት አብራችሁ ኮሜንት የጻፋችሁ በሙሉ እያለቀሳችሁ ነው። እግዚአብሔር ምስክሬ ነው የምላችሁ። በዛ ሰዓት ኮሜንት ስትጽፉ የነበራችሁ በሙሉ እኔው በማያገባችሁ ገብታችሁ ማለት ነው። በማያገባችሁ ገብታችሁ No, it's not drama, Ramblist. It is not drama. It is not drama. It is so hard. No, ረፉ ድራማ አይደለም። ሮም እንዴ እኔ እኮ ሊቢያም የምትኖር መሰለኝ ማህይብነቷ ሁላችንም ኦኬ ተናግረናል። ገባ ግን ተስፋ ቆርጠን የተናገርነው መንግስትን የተናገርነው ገባ። እኔ በዛ ሰዓት አሁን የዛ ሰዓት የተናገርሽው አሁን ተናገሪ ብትልኝ ጁንቶ ይግባባቸው ተመልሶ አልናገርም። ምክንያቱም አሁን ነፍሴ መስጠት አልፈልግም። ለነዚህ መስጠት አልፈልግም። በተለይ ለኢትዮጵያ መስጠት አልፈልግም። የዛ ሰዓት ግን ደሙም ስላሰከረ ከዛ ላይ ደግሞ ፖለቲክስ ስለሆነ ስርዓት ስለሆነ የገደለም ስለነበረ ፓስ ያደርጋል። ገባ እኔ በዛ ፍርድ ቤት መረጃ አድርጌ ያወጣሁት የገደሉት ነው። እና እቺ ልጅ ግን ምንም በሌለበት ከግለሰቦች ጋር ነበር ጸቧ ከዛ ላይ ማስገደድ ዱባይ ያሉትን ማስገደድ ብላ ሰውየው ላይ ጣላት። እግዚአብሔር እኮ ይኸውልህ የጠገብክና የበላ ሲመስልህ የማይነካ ቦታ ላይ ተነካለህ። አልነካትም፣ ምንም አላረጋትም። ማንም ሰው ነክቶት አያውቅም በነገራችን ላይና ጂጂን ሐሳብ እንግዲህ እንደሰማችሁት በተደጋጋሚ እንዳለችው ነው። በማያገባችሁ አትግቡ፣ የማይነካ አትንኩ። እንትን ባውንደሪ ሊኖራችሁ ይችላል። እውነት ነው፣ ምንም ጥያቄ የለውም። ሄለን ከዚህ ቀደም ራሷ ብላ ነበር የማይነካ ነክቻለሁ ብላለች። የሆነ ግን ዝም ብዬ ሳያት በጣም ጨካኝ አይነት ነገር ትመስለኛለችና እንግዲህ ያ አስተዳደጋችን ሊሆን ይችላል፣ እየኖርንበት ያለው ሁኔታችን ሊሆን ይችላል። በተረፈ እንግዲህ እናንተ ሐሳብ አስተያየታችሁን ጨምሩልኝ። በመቀጠል የምንሄደው እንግዲህ ቀጥታ ከጃኒ ጋራ በተያያዘ ነው። ሰሞኑ እንግዲህ እንዳልኳችሁ ቀደም ብዬ እንደነገርኳችሁ ጃኒ ዱባይ ሆና ስለ ህይወቷ ያለፈችበት ውጣ ውረድ ካካፈለች በኋላ አሁን በዚህ ሰዓት ለምን ተናገርሽ ብላ ሊያሾው የተናገረችው ሐሳብ ነበርና ከሱ ጋር በተያያዘ ሰዎች እየተቿት ነው የሚገኙት። ሊያሾውንና አዝነሽ አይደለም የራስሽን የሞተውን ቻናልሽን ለመቀስቀስ ነው ብለዋታል። እስኪ ስሞት ለአዶናይና ለጃኒ አዝነሽ ሳይሆን ዩቲዩብሽ ስለሞተ ዩቲዩብሽን ለማስነሳት ነው። እስቲ አንቺ ልብ ካለሽ ሌላውን ተናገሪ። ቅናታ ምቀኛ በልጁ ሰው ይቀናል እንዴ? የምቀኛ ሰበር ልጅ እውነት ቤታየው ተናገረች። ጽቅጥ ቀርቀር አድርገች። እንደው ቤታዩ ስሞትልሽ ዩቲዩብሽን እንደገና ቀስቀሽ ሊያሾ እንድታብድ ቀስቀሽ። ዩቲዩብ ገባ ብለሽ ብላኩ ሊያሾ የዛን ጊዜ ታጫው ጨርቋን ቀዳ ነበር። ሆስፒታሉ ገብታ አሞኝ ነበር ሰንብቼ ነው ቅብርጥስ ያለች። እስቲ ታዩ እንዴ ማንቺ እልህ እነጃን እያደጉ ማንቺ እልህ ቤታዩ እንትን ያሽ ነው ያደገሽ ነው። የእውነት ማንቺ እልህ ብዙ ሰው እየተነሳ እያሳደጉት ነው። ምቀኛቱኝ በፈጣሪ ምን አርጊ ነው የምትላት ልጅቷን ግን የእውነት ምን አርጊ ነው የምትላት? እኔ አንቺ የምናገርሽ ቃል ራሱ አጣሁኝ በእውነት። ሰው እንግዲህ በተለያየ መልኩ ሊረዳ ይችላል። ምናልባት እንግዲህ እያንዳንዱ ሰው የራሱ ምክንያት ይኖረዋል። መተላለፍ ካልቻልን ግን በጣም ከባድ ነው የሚሆነው። በተለይ ትልቅ ስንሆን ደግሞ ማለፍ የሚባል ነገር ያስፈልገናል። ግን ከዚሁ ጋር በተያያዘ ለጃኒ የቀረበ አንድ ጥሪ አለ። ላስደምጣችሁ ወንድማችን ያለውን እባካችሁ ይህን ቪዲዮ እንግዲህ ሼር አድርጋችሁ ለጃኒ አድርሱልኝ። ባለፈው በዱባይ ስር በተንጠቀጠቀ ፎቅ ስር ዋና እየዋኘች የበፊቷን ህይወት ከ5 ከ6 ከ7 ዓመት በፊት ዳቦ ቤት እንደምትሰራና በትርፍ ሰዓቷም ለመማር ጥረት እንደምታረግ አዲስ አበባ መታ 8ኛ ክፍል እንደተጀመረች የራሷን ህይወት ታሪክ ሼር ስታደርግ ሰማዋት። እውነቴን ነው። እንኳን ፈጣሪ ቀየረሽ። የቀየረሽን ፈጣሪ እንኳን ለማመስገን አበቃሽ። የሰው ልጅ ከትንሽ ተነስቶ ትልቅ እንደሚደርስ አንቺ ትልቅ ትምህርት ቤት ነሽ። ግን አንድ ነገር በጣም የደበረኝ ነገር አለ።
በማል ስታወሪ እኔ አሁን የ16 ሚሊዮን ብር ነው የምገዛው፣ እኔ እንደዚህ ነኝ እያልሽ አንዳንድ ሀብትሽንም ስታወሪ ሰማው። ጃንዬ ከይቅርታ ጋር አንድ ነገር ልንገርሽ፣ የኢትዮጵያ ሕዝብ የበላይ ሆነሽ እንድትኖሪለት መቼም አይፈልግም። የትኛውም ሰው ከሱ በታች እንጂ ከሱ በላይ ሆነሽ እንድትኖሪ የሚፈቅድልሽ ማንም የለም። ስለዚህ በገዛ እጅሽ ሀብትሽን እያወራሽ ጠላት ባታፈሪ እኔ መልካም ነኝ ባይ ነው። የመጣሽበትን ግን አውሪ፣ ያለሽበትን የመናገር ግዴታ የለብሽም። ማመስገንም ካለብሽ ለፈጣሪ አመስግኝ። ለሰው ስታወሪለት ሰው ተገልብጦ ጠላት ነው የሚሆንብሽ ለማለት ነው። ወንድማችን እንግዲህ እንደሰማችሁት እናንተ ያላችሁን ነገር ለሰው ስታጋሩ የኢትዮጵያ ሕዝብ በባህሪው ሰዎች የተሻለ ህይወት ኑሯቸው ማየት አይፈልግም። ኢትዮጵያ ሕዝብ በባህሪው ከናንተ ማንም እንዲሻል አይፈልግም ብሏል። እውነቱን ነው። በአንድ በኩል ሌላ ጊዜ እያንዳንዱ ንግግር ጥንቃቄ እንድታደርግ ሰው ከሚናገረው ነገር ነው እያንዳንዱ ነገር የሚከተለው የሚል ሐሳብ አለ። ሁለተኛ ጃኒ የተናገረችበት ሁኔታ ደግሞ ለእናንተ የሚያነቃቃችሁ ከሆነ ለእናንተ ሞቲቬት የሚያደርጋችሁ ከሆነ ከዚህ ተነስታችሁ እዚህ መድረስ ትችላላችሁ የሚሆን ሐሳብ ነው። የወንድማችንን ሐሳብ ሪስፔክት አደርገዋለሁ። ጃኒ አሁንም በረከት ናት። በረከት ነኝ አለች። በቃ በረከት ናት። እውነት ነው። እኛ ራሱ ብዙ በረከት አግኝተናል በሷ። እውነት ለማውራት የምር እኔ ራሱ ብዙ በረከት አግኝቻለሁ። ጃኒን መከተል ከጀመርኩ ጀምሬ የሆነ በቃ ደስ ነው የሚለኝ ምናምን እሷን ላይቭ ላይ ሳላያት መዋል ማደር። አሁን ሰሞኑን ራሱ በጣም ዳብሮኛል ስለሌለች እና በረከታችን ናት ጃኒ። ጃኒ ደግሞ ስለ አዶናይ ምንም አላወራችም። ሄዳችሁ ከአዶናይ ጋር ታገናኙታላችሁ። እንወዳቸዋለን ሁለቱንም። አትልፉ እናንተ እሺ። በርካቶችም እንደሚሉት ደጋግ ኢትዮጵያውያኖችም አሉ። የማትሰበርና ጀግና ሴት ነች፣ ለብዙዎች ትምህርት የምትሆን ነች። እንግዲህ እሷን በተደጋጋሚ ብለዋለች። በረከት ነኝ ብላለች። ለብዙዎች ሞቲቬሽን ከሆነች በረከት የማትሆንበት ምክንያት የለም። ከቀን ወደ ቀንም እየበሰለች የመጣች ልጅ ነች። እስኪ ላስደምጣችሁ ስለ ጃኒ። ይሄ ወንድማችን ያለው ነው። ጃኒ ግን ለትውልድ አትሊስት ስነ ስርዓት አስተምራለች። አትሊስት ጃኒ የሚከተሏት ከሷ እድሜና ከሷ በታች ያሉ ልጆች ናቸው። አትሊስት ጃኒ ጥሩ ነገር ለትውልድ አስተምራለች። እኔ እውነት ለመናገር ቀን ከቀን እየበሰለች እየተቀየረች እየተለወጠች የመጣች እየረጋች የመጣችና ራሷን ያገኘች ሴት ናት ጃኒ ብዬ ነው መግለጽ የምፈልገው። ከነበረችበት በጣም በከፍተኛ ርቀት መታ አሁን ያለችበት ደረጃ ላይ የደረሰች ጀግና፣ የጥረት ሰው፣ ማትሰበር በጣም ብቁ ልጅ ናት ጃኒ። እዚህ ላይ እኔ ራሱ እውነት ነው። ምክንያቱም አንድ ሰው እየበሰለ ሲመጣ ሰንበዲ ቢሰድባችሁ ወይም የሆነ ሰው ቢላችሁ ዝም ነው የምትሉት። ጃኒን ደግሞ አይታችኋት ከሆነ ከዝምታ አልፋ የሷ አድናቂዎች እንኳን እንዳይሳደው ምክር ስትሰጥ ነበረ። ይሄ ደግሞ ትልቅ የመብሰል ትልቅ ምሳሌ የመሆን ምልክት ነው። እንግዲህ አንዳንዶቻችሁ እንደዚህ አይነት ሐሳብ የማይዋጥላችሁ ከሆነ አእምሯችን ጤነኛ ነው ወይ ብላችሁ አስቡ። ሰውም በስራው ነው ጀጅ ማድረግ ያለብን። እኔ እስከምረዳው ድረስ ካጠፋ ሰው አጥፍተሻል ማለት ይሄ እንትን የሚል ነው የሚመከር ሐሳብ ነው። ከዛ ውጭ ግን ጥሩ ነገር መልካም ነገር እያደረገ መተቸት ደግሞ አግባብ አይደለም የሚል ሐሳብም አለኝ። የምትስማሙ ሐሳባችሁን በኮሜንት አጋሩ። አድናቂ ሲኖራችሁ የሚደግፋችሁ ሲኖራችሁ እንደዚህ ነው። ጃኒ የተባረከች ነች፣ ምርቃትም አያስፈልጋትም ብላለች ቼታችን። እስኪ ላስደምጣችሁ። ህዝባዊ መንግስታዊ ተቋም የሆነች ግለሰብ አሁን ጃኒ ምን ምርቃት ያስፈልጋታል? በተመረቀው ሌሊት የተረገዘች እንደኛ በተረገመው ሌሊት አይደለም፣ በተመረቀው ሌሊት የተረገዘች ከባድ ግለሰብ። አዎ እንባሽ ገንዘብ፣ ሳቅሽ ገንዘብ ይሁን የተባለች ሰው አሁን እኔ መረቋት አልመረቋት ጋይስ ከላይ ከሰማይ የተመረቀች ግለሰብ ነች። ይመችሽ ጃኒዬ። ወደፊት ምንም አሁን ጃኒ ምርቃት ምን ከላይ ስትፈጠር ራሱ በተመረቀው ሌሊት ነው የተረገዘችው። ይገርማቸዋል አለን አሁን አንዳንድ በተረገመ ሌሊት የተረገዘ እና ጃኒዬ የኔ ውድ ገና መጀመሩ ነው እኮ ጃኒ እኮ ገና እየጀመረች ነው። ገና እኛ አጠናቀን ጨርሰን በባከነ ሰዓት ነው እዚህ ጋር መተን የተገሰጥነው። እሷ ገና ጅማሬ ነው። ጎሄድ በሉልኝ። ኤኒዌይስ
በተደጋጋሚ በርካቶች እንደሚሉት አሁን እንግዲህ ጃኒ ላይቭ ስትገባ በቃ ዋቴቨር ምንም አይነት ፕሮግራም ይሁን በርካታ ሰዎች ናቸው ላይቭ ላይ የሚከታተሏት። ይሄ የሚሆነው ደግሞ ሰው ሲወዳችሁ ነው። ሰው ካልወደዳችሁ እናንተን ቁጭ ብሎ ማንም አያያችሁም። ይሄ ደግሞ ሌሎችን ሊያነቃቃ ይገባል እንጂ ሊያስከፋም የሚገባ መሆን የለበትም። አንዳንዶች ከሊያ ጋር አሁን እያወዳደሩት ያለበት እንትን ምንድነው? አሁን እሷ ሶሻል ሚዲያ ያስጠቀም ልክ እንደሷ ቫይራል አይደለችም። ያለፍንበት ህይወት መንገድ እያንዳንዱ ድርጊታችን የምናደርጋቸው ነገሮች ይብዛም ይነስም እውነት ልንገራችሁ የሚሳደብ ሰው ማለት ነው ወዳጁ ራሱ ሁሉ ጊዜ ይጠረጥረዋል። ይሄ ወዳጅ የሚመስላችሁ ሰዎች ማለት ነው ነገ ጧት በሱ ላይ ምን እንደማትቀየሩ እርግጠኛ አይደሉም። ስድብ በተለይ መጥፎ ነው። በተረፈ እናንተ ማስተዋሰታችሁን ኮሜንት ላይ ጨምሩልኝ። በሌላው ታዊ ቪዲዮ እስከምንገናኝ እጅግ አድርጌ ነው የምወዳችሁ።